Donald Trump had just said only time will tell in his previous social media post. አሜሪካ በኢራን የሚገኙ የኒውክሌር ጣቢያዎችን መደብደቧን ትራምፕ ገልጸዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በትሩዝ ሶሻል መድረካቸው ላይ ባወጡት መግለጫ የአሜሪካ ኃይሎች ፎርዶ፣ ናታንዝ፣ ኢስፋሃንን ጨምሮ 3 የኢራን የኒውክሌር ተቋማትን ኢላማ በማድረግ መጠነ ሰፊ የአየር ጥቃት ማድረጋቸውን አስታውቀዋል። ትራምፕ እንዲህ ሲሉ ጽፈዋል። የኢራን 3ቱን የኒውክሌር ጣቢያዎች ማለትም ፎርዶ፣ ናታንዝንና ኢስፋሃንን በተሳካ ሁኔታ አጥቅተናል። ሁሉም አውሮፕላኖች በአሁኑ ጊዜ ከኢራን የአየር ክልል ውጪ ናቸው። ዋናው ስፍራ ፎርዶ ሙሉ የቦምብ ጭነት ደርሶበታል። ሁሉም ጄቶች በሰላም ወደ ቤታቸው እየተመለሱ ነው ብለዋል። አሜሪካው መሪ ወታደራዊ ዘመቻውን አወድሰው ለታላቅ አሜሪካውያን ጀግኖቻችን እንኳን ደስ አላችሁ፣ ይህንን ሊያደርግ የሚችል ሌላ ወታደራዊ ኃይል በዓለም ላይ የለም ብለዋል። በተመሳሳዩ መልእክት የአሜሪካው መሪ ተህራን የበቀል እርምጃ እንዳትወስድና ወደ ሰላም ንግግር እንድትገባ ያሳሰቡ ሲሆን ኢራን ግን እስካሁን ምላሽ አልሰጠችም። የኢራን ጦር ከዚህ ቀደም ዋሽንግተንንና ሌሎች ሶስተኛ ወገኖችን ግጭት ውስጥ እንዳይገቡ አስጠንቅቋል። ማንኛውም ጠላት ንብረቶችና ወደ እስራኤል የሚላኩ የጦር መሳሪያዎችን ኢላማ እንደሚያደርግ ዝቷል። ሌላ በኩል የየመን ሁቲስ ቃል አቀባይም አሜሪካ ከተሳተፈች ቡድኑ በቀይ ባህር ውስጥ ያሉ የጦር መርከቦች ላይ ኢላማ ያደርጋል ሲሉ ማስጠንቀቃቸው ይታወሳል።